በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንን አሰረው፣ አዳምንም ነፃ ወጣው። ሰላም ከእንግዲህ ወዲያ ደስታና ሰላም ሆነ። የጻድቅ መታሰቢያው ለበረከት ነው እንደሚል መጽሐፍ እግዚአብሔር ቢፈቅድ ብንኖር የፊታችን ሚያዝያ 7 ቀን 5 PM ላይ በርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን የፍቅር ህብረት ሰንበት ትምህርት ቤት የወንድማችንን የመምህራችንን የመምህር ዘላለምን የ40 ቀን መታሰቢያ ምክንያት በማድረግ የጧፍ ማብራት የምስጋና የወንጌል መርሃ ግብር አዘጋጅተዋል። በዋሽንግተንና አካባቢው ያላችሁ የመምህር ወዳጆች፣ የመምህር አክባሪዎች፣ የመምህር ተማሪዎች የፍቅር ህብረት ሰንበት ትምህርት ቤት ባዘጋጀው በዚህ የጧፍ ማብራት መርሃ ግብር ላይ እንድትታደሙ መልእክታችንን እናስተላልፋለን። ብዙዎቻችን እንደምናውቅ መምህር ዘላለም በህይወት በነበረበት ጊዜ የሚሰራቸውን የበጎ አድራጎት ስራዎች የፍቅር ህብረት ሰንበት ትምህርት ቤት ተማሪዎች በገንዘባቸው በጉልበታቸው ይደግፉና ያግዙ የነበሩ ጠንካራ ወጣቶች ያሉበት ሰንበት ትምህርት ቤት ነው። ስለዚህ ወጣቶቹ ባዘጋጁት በዚህ የ40 ቀን መታሰቢያ የጧፍ ማብራት መርሃ ግብር ላይ ይሄ ድምጽ የሚሰማችሁ ሁላችሁም በሰዓቱ እንድትገኙ መልእክታችንን ማስተላለፍ እንፈልጋለን። ሚያዝያ 7 ቀን 5 PM ላይ ነው። ዋሽንግተን ዲሲ ቅድስት ማርያም ቤተክርስቲያን ነው ፕሮግራሙ የሚካሄደው። አምላካችን እግዚአብሔር ሁላችንን በቸርነቱ ያጽናናን። የመምህራችን የአገልግሎት በረከት ከሁላችን ጋር ይሁን። የሁላችንን መጨረሻ እግዚአብሔር ያሳምር።